ላውራ እኔ ላውራ መጀመሪያ ላውራ ማውራት እንድል እንስጣት። እሺ ለምን ነው እሷ የምታወራው? ላውራ አቡ እሷ ላይ የምታወራው እዚህ ቤት ማርየውሽ ሁሉም ሰው በእኔ በኩል 10 ልጆች ተጠቅመዋል። ወላሂ እኔ አልዋሽም። ይብን ማለት ነው ለቆልሽ እኔ ቪዲዮ ሰርቼ እያንዳንዱ ተጎጂ ከነ ማስረጃው እንዲልክልኝ ቪዲዮ ሰራለሁ። አሁን ተበዳይ ነኝ፣ ተጎጂ ነን፣ ማስረጃ አለን ከሶሊያና ለመግዛታቸው። ከገዛን በኋላ ፊታችን እንዲህ ነበረ። ችግራችሁ በግልጽ እና በትክክል ማስረዳት የምትችሉ ሰዎች ማለት ነው። ልናገር እድል ስጭኝ። ኦኬ አሁን ተናገሪ። እኔ አልዋሽም። ልክ ሁሉንም ያወራኋት እንደምነግርሽ ፊቴ ለቆልኝ መጀመሪያ እንዴት እንደለቀቀ ልንገርሽ። ልክ በ15 ቀኑ ፍንቅል ብሎ ሄደ። እሱን ፈቶ አለኝ አንስቼዋለሁ። ስልክላት ምን አለች? እንደዚህ ነው እኮ የሚላጠው፣ ሲላጥ እንደዚህ ነው አለች። ከዛ ልክ ደግሞ አሁን መድኃኒቱን ላቁመውስ ወይስ ልቀባ ብዬ ስልክላት ቀልጦ ተጠቀሚ ኖ ታቋራሽ ይመለሳል አለች። እና አሁን ልጠቀም ስላት የ2 ሰዓቱንም አዳቱንም የማታውንም እንዳታቋርጭ ተጠቀምኩኝ። ስጠቀምም ተጠቅሜው እንዴት እንደሆነ ፈቶውንም እልክልሻለሁኝ። ደም መስሎ ይሄ እንደዚህ ሙሽልቅ ብሎ ሄዶ የሰውዬ ልጅ አቡደቢ ነበረች። ስትመጣ ምንድን ነው ያለች? ምን ሆነሽ ነው አንቺ? ምን እየተጠቀምሽ ነው? ምን አይነት መድኃኒት ነው? ማየት አለብኝ አለች። እኔ ኦልሬዲ ኮንትራት ነው የምሰራው። ምንድን ነው እዚህ ቤት ስትጠቀሚ 1 ዓመት ከ3 ወር ሙሉ እንደዚህ አይነት ሆኖ ፊትሽ አይተን አናውቅም። ምንድን ነው አለችኝ። ከዛ ስላ ዝም ብዬ ስቅ ያለፍኳት። ምክንያቱም ለምንድን ነው ትለኛለች። ስቅ ያለፍኩና ይድናል እኮ ይሄ እርጎና እርድ እያረግሽ ተቀቢ አለችኝ። እሺ ብዬ አሁንም ድጋሜ ላኩላት። ስልክላት መድኃኒቱ አልቋል። ልክ ወረዱ። በ1 ወሩ አለቀ። ለእኔ የተላከልኝ መድኃኒት አቦ የ7 ወር ነው አለኛው። ቪዲዮውን አዙሬ ላሳያችሁ። የ7 ወር ማለት እስካሁን ድረስ የገቡ ሰዎች የተጎዱም የተጠቀሙም። ቆይ አቦ ላሳይሽና ከዛ በትልቁ አድርጌ ላሳይሽ። እሺ ላተልቅሽ ጠፍቷል እኮ ጽጌሬዳ ቪዲዮሽ ጠፍቷል። አሁን ጠፍቷል። አዎ አብሬው ወይም ያለኛል ዞር አለኝ። ጋይስ ምቀኝነት ነው የምትሉ ሰዎች አንድ ሰው ምቀኝነት ነው፣ 2 ሰው ነው። አንድ ሰው ላይ ዓለም ምቀኛ ይሆናል እንዴ? በጣም ብዙ ልጆች ተጎድተናል እያሉ ነው። ስለዚህ ከሁሉም እንስማ። ዝም ብላችሁ እንደ በግ አንድ ላይ ሩር አትበሉ ለመፍረድ። ዝም ብላችሁ ቀኙንም ግራውንም አዳምጡ፣ ምንም አይነት አስተያየት ሳትሰጡ። መጨረሻ ላይ እንዳታፍሩ። ሁሉንም እንስማ፣ ግራውንም ቀኙንም እንስማ። ዝም ብሎ በጅምላ እንትን ማለት የለም። እስቲ ከአብሪ አልበራም። አሁን አንቺ ልታሳይን ወይ ነቃላት? ፕሮዳክቱን ነው ፕሮዳክቱን ፎቶ ነው ልታሳየን የፈለገችው ወይስ ፕሮዳክቱን ፊዚካሊ አምጥታ ነው እንደዚህ ልታሳየን የፈለገችው? አልገባኝም። እሺ ገነት የራስሽን ፎቶ አድርጊ፣ ፊትሽን ሙሉ ፊትሽ የሚታይበት። እሺ ግንባርሽ ጋር አንቺ ይኸውልሽ፣ በፊት ግንባሬ ብቻ ነበር ማዲያት የነበረብኝ። አሁን ከክሬሙ በኋላ ያንቺ ትክክል ነኝ። ከክሬሙ በኋላ እዚህ ጋር ወጣብኝ ነው ያንቺ ጥያቄ አይደል? ሚዩት ነሽ ገነት፣ ሚዩት ነሽ። አቡ ያው እንደዚህ ስለ ራሱ ይታወቃል እኮ የላይቱ ነው እንጂ ይኸው ይታወቃል የት እንዳለ። ዞር በይ አንቺ ዞር በይ። እኔ ፎቶ ነው ማየት የምፈልገው ገነት። አንዴ ይኸው ሙሉ ለሙሉ ሙሉ ለሙሉ በቃ እንዴ አልጨረስኩም። በቃ እኮ ያልኩት አንቺን ነው። ዞር በይ። በደንብ እያየሁት ነው። ኦኬ ግንባርሽ ላይ ይታየኛል፣ እዚህ ጉንጭሽ ላይ ይታየኛል፣ እዚች ጋር ትንሽዬ ነገር። አዎ ምንም ቆንጆን ስጋ ይሄ ያለ ግንባርሽ ላይ ያለ። እሺ አሁን ደግሞ እንዲህ አሁን ይኸው ሙሉ በቃ ሙሉ እንዴት ላሳይሽ? እንዴት አድርጌ ላሳይ? ሲመለስ እንትን ለእሷ የላኩለት ሲመለስ ለእሷ የላክ ፎቶም አለኝ ሙሉ በሙሉ ፊት የተበላሽተው። እውነቱን ለመናገር ገነት ከይቅርታ ጋር አንቺ ፊት ላይ ምንም አይነት ለውጥ ማየት አልቻልኩም። እንደኔ አይን እንደሌላው አይን ሊሆን ይችላል። የእንትና ላይ አሁን የነጠቃት ልጅ ላይ ለውጡን በደንብ ማየት ትቻለው ከበፊቱ አሁን